አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜና ተከታታዮች ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዩቲዩብ ቤተሰቦች እንደምን ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ሁሉ ሰላም ነው። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ይብዛ እና ዛሬ ጥያቄ ነው የተጠየኩትን ጥያቄ ይዤ መልስ ለመስጠት ነው የመጣሁት። እሱም ምንድነው ዩቱብ ብር ሀራም ነው ወይስ ሀላል ነው የሚለው እንግዲህ እስከ መጨረሻው አድምጡኝ እነግራችኋለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። አይከፈልበትም። ሀባይቢ ላይክ አድርጉልኝ እስቲ አበረታቱኝ። ተው ከመዳም ኩሽና ሀገሬ መግባት ፈልጋለሁ። ተው ግን የሰው ቤት አልሰለቻችሁም? የሰለቻችሁ ማለት ነው። እና አበረታቱን እንደዛ እያደረጋችሁ እሺ። እና በመቀጠል ደግሞ አንደኛው ጥያቄ ዩቱብ ብር ሀራም ነው ወይስ ሀላል ነው ተብዬ ተጠይቄ ነው። እኔም መጀመሪያ ዩቱብ እንግዲህ ብግ ብዬ አይደለም የጀመርኩት። ዩቱብ ስጀምር ፈትዋ ጠይቄ ነው። የዩቱብ ብሩ ማለት ነው ሀራም ነው ወይስ ሀላል ነው ብዬ ስጠይቅ ዩቱብ ያኔ ካምፓኒ ነው የሚከፍለው፣ ሀራም አይደለም። ወላኪን ሴት ልጅ ሚዲያ ላይ ወጥታ መስራቷ ግን ሀራም ነው ተብያለሁ። አዎ ኦፍኮርስ እኔ 100% አምሹር እንደሆነ ሀራም እንደሆነ ሴት ልጅ ሚዲያ ላይ መውጣት እንደማችል አልከራከርም። ዲኔ አይፈቅድም። ግን እኔ መቼ ዲኔ ተገበርኩ? ያለሁት የት ነው? የሰው ቤት፣ የሰው ኩሽና፣ ከአጅነቢ ቤት ነው ያለሁት። ከሱ ለመላቀቅ እስቲ ሀገሬን እንኳን ገብቼ የሆነ ነገር ብሰራበት ብዬ ነው የከፈትኩት። እንደማራጭ ነው። የሚረዝቀን አላህ ነው የሚያውቀው። ወላሁ የርዝቁ ሊመን የሻእ በገይር ሂሳብ። አላህ ያለ ሂሳብ ነው የሚረዝቀው ለፈለገው ማለት ነው። ስለዚህ እኛ ሰበብ እናድርስ ነው እንጂ እኮ ዩቱብ መተዳደሪያችን ይሆናል አይሆናል ነገ እኮ ሊዘጋ ይችላል። ስንቶቻቸው እየተዘጋባቸው አይደል? ስንቶቻቸው ሞኒያቸው እየተነሳ አይደለ? እኔ አያሳስበኝም ይሄ። ምክንያቱም እኔ ማን ነው እዚች ምድር ላይ እስካለን ድረስ የሆነ ጥራችሁ ግራችሁ ለፍታችሁ ስትበሉ ደስ ይላል። ማንኛውም ነገር እንደው ቁጭ ብሎ አልጋ ላይ ቁጭ ብሎ እንጀራ አቅርቡልኝ ማለት አይቻልም። በተለይ በአሁኑ ሰዓት መጣደፍ ነው፣ የሆነ ነገር ሰበብ ማድረስ ነው። አላህ ደግሞ ያሳካልና ሰበብ ስናደርስ እላችኋለሁ። ሁለተኛው ጥያቄ ዩቱብ ለመክፈት ምን ምን ያስፈልጋል ነው። ዩቱብ ለመክፈት አንደኛ ስልክ ያስፈልጋል። ካሜራው ጥሩ የሆነ ነገር ልትቀርጹበት፣ ምግብ ይሆን ውጭ ወጥታችሁ የምትቀርጹ ልጆች፣ በተለይ አሁን እንዲህ ከኮንትራቱ ውጭ የሆናችሁ ልጆች እጃዛ ስትወጡ ሱቅ ስትሄዱ ምናምን መውጣት የሚችሉ፣ እኛ ግን ያው ኮንትራት ስለሆንን መውጣት አንችልም ብዙ ጊዜ እንደምታውቁት ማለት ነው። እና ጥሩ ካሜራ ያለው ስልክ ያስፈልጋቸዋል። አንድ ሁለተኛ ነገር ደግሞ ስልክ ቁጥር ያላችሁበት ሀገር ቬሪፋይ ለማድረግ ፓስወርድ ለመቀበል ያ እንትን ያስፈልጋቸዋል ማለት ነው። ወደ ሶስተኛው ጥያቄ ስሄድ ዩቱብ እንዴት ነው ብር የሚከፍለው? የአሳቀኝ ጥያቄ ነው በነገራችሁ ላይ ማለት ነው። ዩቱብ የሚከፍላችሁ መጀመሪያ ዩቱብ ይሄን ሁሉ አማልታችሁ፣ በተለይ አሁን አቦጊዳን ሰርች አድርጋችሁ ዩቱብ አከፋፈት ብትሉ አቦጊዳ ነው የሚመጣው። በጣም ጎበዝ ነው ሲያስረዳ፣ በጣም እንትን ብሎ ነው የሚያስረዳው። እኔ አንድ ስልክ ነበረችኝ፣ በዚችው ስልክ አዩ ያኔ እንዲህ ነው የሚደረገው ሲል አይቻለሁ። ብዙ ልጆች 30,000 40,000 እየከፈሉ እንትን ባዶ ፓስወርድ እና ባዶ እንትን አካውንትን ለመክፈት ይሄ ሁሉ 40,000 ምናምን እየከፈሉ እያስከፈቱ ሳት እየገዙ ሰብስክራይብ እየገዙ እንትን የሚሉ ልጆች አሉ። ይሄ ስህተት ነው። ምክንያቱም በራሳችሁ ሰርታችሁ ይሁንም አይሆንም በራሳችሁ ለፍታችሁ ሰርታችሁ እንትን ብትሉ ነው የሚሻለው እንጂ ይሄ መግዛት የሚባለው ነገር ብዙም እኔ አልተዋጠልኝም። የምሬን ነው። ለምን በራሳችሁ ለፍታችሁ እንትን ስትሉ ነው ያኔ የሚጣፍጣችሁ ራሱ ማለት ነው። ለምን እኛ ሰዓት ለመሙላት ያየነው ስቃይ እኔን የማውቀው እኔ ያኔ ያለፈበት ሰው ነው አይደለ ብትጠይቁት እውነተኛው የምነግራችሁ። ስለዚህ ሰዓትም ይሁን ሰብስክራይብ በራሳችሁ ላይቭ እየገባችሁ
ፒን አድርጉኝ ደምሩኝ እያላችሁ ብትሉ ይሻላል። ላይቭ ግቡ። ሰዓት ለመሙላት ላይቭ መግባት ነው። ይሄን ካማላችሁ ከከፈታችሁ በኋላ ስልክ ቁጥር ስልካችሁ ምናምን ጃሂዝ ካደረጋችሁ ከከፈታችሁ በኋላ ቀጥታ ወዴት ነው ላይቭ ለመግባት ደግሞ ወይ 50 ይላችኋል። 50 ሰብስክራይብ ካላችሁ ላይቭ ያስገባል። አንዳንዱ እንደዛ ያስገባል፣ አንዳንዱ 90፣ አንዳንዱ 70፣ አንዳንዱ 100። አሁን በአንደኛው ስልኬ እኔ ዝም ብዬ ሞክሬ ነበረ 90 ሲሆን ላይቭ እንትን ስከፍት ለ24 ሰዓት ቀጠረኝ። ግን አዎ በ90 እንትን ብሎኛል። አሁን ግን ወደ 200 ምናምን ሄዳለች እሷ ማለት ነው ኢንሻአላህ። እና እንደዛ ብታደርጉ ይሻላችኋል። ይሄ ነው የሚያስፈልገው። ከዛ በኋላ ያው 4000 ዋች አወር እና 1000 ሰብስክራይብ የዩቲዩብ አልጎሪዝም የሚፈልገው በራሳችሁ ሰርታችሁ የሰው ቪዲዮ ሳጭኑ ሁሉ ነገራችሁ አሳምራችሁ ስትሰጡት እሱም የዩቲዩብ አልጎሪዝም አማልታችኋል ብሎ መልስ ይሰጣችኋል። አይ ማስተካከል ካለባችሁ ያለባችሁን ነገር አስተካክሉ ይላችኋል። የሰው ቪዲዮ ጭነሻል ወይ ደግሞ የሆነ ነገር ሜትድ ተጠቅመሻል ያኔ እንትን ሰዓት ለመሙላት ብሎ እንትን ይላችኋል፣ ይቀጥራችኋል። ለ3 ወርም ለወርም ምናምን ይቀጥራል ማለት ነው። እኔ ግን አልሐምዱሊላህ የሰው በፊት ሀዲስ እንዲህ ቁርአን ምናምን እለቅ ነበረ በራሴ እየሰራው ማለት ነው። ከዛ ዲሊት አድርጊ ነው እኔ አይፈቀድም ማኔ ዩቲዩብ አልጎሪዝሙ አይፈቅድም። በራስሽ ስትሰሪ ነው ሁሉም ነገር ተብዬ ያው ካለፉ ልጆች ተምሬ እንትን ብዬ ነው። ዩቲዩብ ለመክፈት ያሰባችሁ ልጆች እንደዛ ብታደርጉ ጥሩ ነው። ዩቲዩብ እና ቲክቶክ ሸሪካቸው አንድ ነው፣ አንድ ላይ ነው የሚሰሩት። ስለዚህ ያን ከማድረግ ተቆጠቡ እላችኋለሁ። እና 4000 ሰዓት ከሞላችሁ በኋላ 1000 ሰብስክራይብ ከሞላችሁ በኋላ ያኔ አፕላይ ማድረግ ነው። ከዛ እናንተ አፕላይ ሲደረግ የሚያስፈልጋችሁ ስማችሁ ትክክለኛ ስም ሙሉ ስም ማለት ከነ ሀያታችሁ ነው የሚያስፈልገው። የፓስፖርታችሁ ፓስፖርት ያኔ በራሳችሁ ቬሪፋይ ስለሚሆን በኋላ እሱ ነው የሚያስፈልገው። እሱን ትሰጣላችሁ። ከዛ $10 ለመሙላት ደግሞ አሁንም ትግል መጀመር ነው። ቪዲዮ መስራት ነው። ላይቭ መግባት ነው። ማስታወቂያ ሲታይላችሁ ነው $10 የምትሞሉት። ከዛ በኋላ ያው ይሄ ሁሉ $10 ከሞላችሁ በኋላ የባንክ አካውንት መንጃ ፈቃዱ ደግሞ የእንትን ነው የሚሞላው ማለት ነው። ማን ነበረ ፓስፖርት እና ይሄ ይሞላል። ከዛ በቃ እናንተ በሰራችሁ ልክ ዩቲዩብ ብር አይከፍልም ምናምን። ሰዎች ብዙ ጊዜ የሆነ ምቀኝነት ይሁን እኔ እንጃ ለምን እንደማይናገሩ አላውቅም። ዩቲዩብ ብር ይከፍላል። አዎ ይከፍላል። በደንብ አድርጎ ነው የሚከፍለው። ከሰራችሁ ሰው ቪው ካላችሁ አዎ ይከፍላል። በደንብ አድርጎ ነው የሚከፍለው። ግን ደግሞ ሞኔታይዝ ከሆናችሁ በኋላ ጣጣ የለበትም ማለት አይደለም። በጣም መጠንቀቅ ያለብን እንደውም እንትን ሞኔታይዝ ከሆነ በኋላ ነው። ሞኔታይዛቸው በጣም እየተነሳባቸው ያሉ ልጆች አሉ። ያ ማለት እንትን የሰው ቪዲዮ እየጫኑ የሆነ እንትን ስትሉ በቃ ያልተፈቀደን ቪዲዮ አምጥታችሁ አሁን ከማን ነው ከኮፒራይት ነፃ ብላችሁ ሰርች አድርጋችሁ ዳውንሎድ አድርጋችሁ እንትን ብትሉ ብትጭኑ አሁን ሞኒ ከሆናችሁ በኋላ በተለይ የባንክ አካውንት ምናምን ከተቀበላችሁ በኋላ ምናምን ያን ካማላችሁ በኋላ ሪያክሽን ቪዲዮ ብትሰሩ ምንም ችግር የለውም። የቲክቶክ እንትን ምልክቱ ተነስቶ በራሳችሁ ግማሽ በእንትን ብታስገባው እንደዚህ ጥሩ ነው። ግን ዝም ብሎ አንዳንድ ሰው ፖለቲካም እገባለሁ የሆነ ነገር እገባለሁ ብሎ ድራማ መምጥቶ ግጥም ያደርጋል። ከዛ ቻናል የተዘጋ የሚሉ ብዙ ልጆች አሉ ማለት ነው። ዩቲዩብ ምን ይፈቅዳል ምን አይፈቅድም ጠንቅቀን ማወቅ አለብን። ለምን ለፍተን ይሄን ቻናል ለፍተን እንዴት አድርገን ለፍተን ሞኔታይዝ እንዳደረግን ሰዓት እንደሞላን ሁላችንም ያለፈበት ሰው ነው የሚያውቀው ወላሂ። ስለዚህ ይሄ ደግሞ እንዳይዘጋ አደራችሁ ተጠንቀቁ። አላህ ይጠብቀን። እና ሰዓት የምትገዙ ልጆች ሰብስክራይብ የምትገዙ ልጆች ሞኔታይዝ ከሆናችሁ በኋላ ራሱ ያነሰዋል። ምክንያቱም ያውቀዋል፣ ዩቲዩብ ያውቃል። በራስሽ ሰርተሽ ነው ወላ አይደለም ያውቀዋል። ስለዚህ በራሳችሁ ብትሰሩ ነው። ከዛ በኋላ ብርስ እንዴት ነው የሚገባው ነው? ያው በአካውንታችሁ አካውንት ሞላችሁ ሁሉ ነገር ጃሂዝ ካረጋችሁ በኋላ ምንድነው ወደ
አካውንታችሁ ነው ትራንስፈር የሚደረገው። ማንም የሚያደርገው ዩቱብ ካምፓኒ ማለት ነው። ምንም እንትን አይላችሁም። ምንም የሚያስቸግር ተደውሎ በየጊዜው ነው ውሰጂ ምናምን የሚል ነገር የለም። ግን እናንተ ጠንክራችሁ ስትሰሩ ቪው ሲኖራችሁ ሰው ሲያይላችሁ ሰው ካበረታታችሁ ነው እንጂ ቪው ከሌለ ብዙም በ3 ወር $7 እስከሚሞላ ወይ ደግሞ ከ70 በላይ እስከሚሞላ ድረስ ነው የሚጠብቀው አሉ። ይሰጣችኋል ግን ከሰራችሁ እንደዛ ነው ብሏል። እንግዲህ ሌላ ጥያቄ ካላችሁ ጠይቁኝ። ያው ብዙ ልጆች በውስጥ ጠይቃችሁ ያላችሁ አብሽሩ። ሰዓትም ያልሞላችሁ አብሽሩ ትሞላላችሁ። ግን ሰዓትም ከሞሉ በኋላ ብዙ መከራ አለ። አላህ ይሁንን እንጂ ብዙ መከራ አለች። እንግዲህ እሷን አላህ ያሳልፈን እላችኋለሁ። አላህ ይጠብቃችሁ። ሌላ ጥያቄ ካለ በሌላ እንመጣለን እና አሁንም የምላችሁ ነገር ላይክ፣ ሼር፣ ሰብስክራይብ በማድረጋችሁ አትርሱ። ነባሮቹ ደግሞ ጥሩ ኮመንት ምናምን እያደረጋችሁ ፈታ አድርጉን ማለት ነው። እስቲ አበረታቱን። ወላሂ እኛም ሞራል እንዲኖረን እንድንሰራ አታድርጉንም እንዲህ ሀባይብ እና አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላህ ወበረካቱ።